ሞርኒንግ ጋይስ እንዴት አደራችሁ? ነጋ ሳይ እንኳን ነጋ ተመስገን። ይህን ቀን ስላሳየን እናመሰግነዋለን። ዳይ ወደ መተጣጠብ። ዝናብ እየዘነበ ነው። አሁን ስኪን ኬር አረጋለሁ። ብዙ አላበዛ። ሰንስክሪን መስት ነው ጋይስ። ቢዘንብም ዊንተር ቢሆንም ሰመር ቢሆንም ስፕሪንግ ቢሆንም ግዴታ ነው ሰንስክሪን። ፊቴን ከታጠብኩ በኋላ ትዝ አይለኝም። ጥርሴን አልተቦረሽኩም። ሃይንዲ ዋይት ነው፣ ፓውደር ነው። በጣም ቡና ስለምጠጣ እኔ ጥርሴ ቢጫ እየሆነ እንዳያስቸግረኝ ትንሽ ፓውደር እጄ ላይ አደርጋለሁ። አንዳንዴ እንደዚህ ይረሳል እኮ። ቦርሳ ይዛለሁ። ፀጉሬን አስተካክላለሁ። ሶይል ሆኗል። ጸበል እጠጣለሁኝ። ሰላም ፍቅር ቀን ያድርግልን መድኃኒዓለም። ማንጎ ጁስ እፈጫለሁ። ቡና ዛሬ አልቆላም። በቀደም ኢቨንት ላይ ተጋብዤ ሄጄ ይሄኛውን ቡና ወስጄ ነበረ። ያፊ ኮፊ ይባላሉ። በጣም አሜዚንግ የሆነ ቡና ነው ጋይስ፣ ልነግራችሁ አልችልም። ይሄው ከመጣ ጀምሮ እሱን ነው የምጠጣው። ሚዲየም ሮስት አላቸው፣ ሃርድ ሮስት አላቸው፣ ላይት ሮስት አላቸው። በጣም አሪፍ ቡና ነው ጋይስ። የእውነት ቴስቱ ይለያል። ሜንሽን አደርግላችኋለሁ። ውመን ኦውንድ የሆነ ቢዝነስ ነው። ፎሎ አድርጓት፣ ግዟት። በጣም ነው የሚጣፍጠው ጋይስ። ስለዚህ ሰሞኑን ይሄንን ነው የምጠጣው። ኦሊቭ ኦይል አድርጌ ነው የምጠቀመው። በኦሊቭ ኦይል ነው ማረገው ጾም ስለሆነ። አሁን የተላከልኝ ከኢትዮጵያ በርበሬ ማሙል ቅዱስ አሐዱ አምላክ አሜን። በስመ ሥላሴ ይባረክ። የሙሉ ለሌላቸው ስጣቸው እስከሰጠ እናመሰግናለን። አሜን። እንብላ። ዛሬ ባሌ አለ። በጣም ነው ደስ ያለኝ። እሱ ሲኖር ቡና መጠጣት ደስ ይለኛል አብረን። ያፊ ኮፊ የተከበሩ በስመ ሥላሴ ይባረክ አሜን። እንዴት ነው? ቆንጆ ነው። ወደድከው? የቱን ወደድከው? ሚዲየም ሮስቱን ገዝታችሁ ቅመሱት። በጣም አሪፍ ቡና ነው። ያፊ ኮፊ እንደዚህ አገሬን ሻፕ አድርጌ በጣም ለማለት ነው። Do you have any video in the website? ሄድኩበት ቢሮ ጨርሰን ወጣን። ባንክ መግባት ነበረበት ባሌ። እሱ እስከሚመጣ ድረስ እኔ መኪና ውስጥ ቁጭ ብዬ እየቀረስኩላችሁ ነው። በነገራችሁ ላይ ዲኤምቪ ላይ ይሄ የተለመደ ነው። ሌሎች ስቴቶች ላይ ይሄንን ነገር ላታዩት ትችላላችሁ። እንደምታዩት ይሄ ሪሳይክል ቢን የቆሻሻ መጣያ ጥቅም ላይ የዋለን ነገር እንደገና ጥቅም ላይ ማዋል ብለው እዚህ ጋራ ሪሳይክል የሚደረጉትን ነገር ጽፈዋል። በተለያየ ቋንቋ ቆሻሻ ብለው የኛም ያው እንደምታዩት ተጽፏል ማለት ነው። ይሄ ሲልቨር ስፕሪንግ ነው። አንዳንድ ሰው አዲስ የመጣ ኢትዮጵያዊ ልክ ይሄንን ሲያይ ወይኔ ደስ ሲል አማርኛ ጽሁፍ አየው ምናምን ሊል ይችላል። ምክንያቱም እኔ እንደዛ አይቼ ስለተገረምኩኝ እንደመጣው ኢትዮጵያዊ ሳይ
በአማርኛ የተጻፈ ነገር ሳይ በጣም ነበር ደስ የሚለኝ። ከዛ ልጄን ለማምጣት አሁን ወደ ትምህርት ቤት ልንሄድ ነው። ወደ አንድ ካፌ እሄዳለሁ። ክላስ አለኝ፣ ክላስ ጀምሬያለሁ። በቅርቡ ነግራችኋለሁ። ግማሽ ሳደርሰው ክላሱን ምን እንደሆነ እነግራችኋለሁኝ። ትንሽ ማጥናት አለብኝ። ካጠናው በኋላ ትንሽ ጊዜ ይኖረኛል። ለዛ ይሄንን መጽሐፍ ለማንበብ መጽሐፌንም እንዲሁ ይዣለሁ። ማቻዬን አዘዝኩኝ በአልመንድ ሚልክ። ትንሽ ማር አረግበታለሁ። ብርዱ እንደዚሁ ፎጣዬን እንደበለበስኩኝ እንደዚሁ ተመለስኩኝ ወደ ቤቴ። አሁን ሰዓት ረፍዶብኛል። መልሼ መውጣት አለብኝ ወደ ስራ። ልብሴን ልቀይር። አቱ እንዴት እንደሚሮጥ በቃ ዩኒፎርሜን ቶሎ ልቀይርና ልጓዝ ማለት ነው። አብራችሁኝ ስለቆያችሁ በጣም አመሰግናለሁ። በሌላ ብላግ ተመልሼ እመጣለሁ። የቀን ውሎ ማየት የምትወዱ የኔን ቪዲዮዎች የምትወዱ ላይክ፣ ኮሜንት፣ ፋቨራይት፣ ሼር አድርጉልኝ። እስቲ ሼር አድርጉልኝ፣ ሌሎች ጋር እንዲደርስ አድርጉልኝ። ቪዲዮዬ ፎሎ አድርጉኝ። አመሰግናለሁ። በሌላ ብላግ ተመልሼ እመጣለሁ። ባይ